ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የተለያዩ የእንግሊዘኛ ወርዶችን እናነባለን። እንግዲህ መጀመሪያ ላይ የእንግሊዘኛ ፊደሎችን ኤቢሲዲን በካፒታልም በስሞል ሌተርም ከለየን በኋላ ምን ብለን ነው ማንበብ ያለብን፣ ምን ብለን ነው መጀመሪያ ያለብን የሚሉትን እንግዲህ ለጀማሪዎች የሚሆን ያዘጋጀሁት ባለፈውም አዘጋጅቻለሁ የተወሰነ ሰው ዛሬም እናያለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ኮንታክት አድርጉን፣ ደውሉልን። በሀገር ውጭም በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ ደውሉልን፣ አናግሩን። በፈለጋችሁ ሰዓት በአጭር ጊዜ መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ እንግዲህ ከዚህኛው ስንነሳ ቢኤ እንደማን ነው ስንል እንደ ባ እንደሚነበብ ባለፈው አይተናል። ባ ጂ ደግሞ ብቻውን አናባቢ የለውም፣ ግ ነው የሚባል በአንድ ላይ ባግ 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 ቦርሳ የምንለው ማለት ነው። ባግ ብለን እንጠራዋለን። ሌላኛው ዲዩ እንደ ዱ ወይም ደግሞ እንደ ዳ ይነበባል። ኤስ ደግሞ እንደ ስ፣ ቲኢ እንደ ተ፣ አር ደግሞ እንደ ር። በአንድ ላይ ዳ ስ ተ ር ዳስተር 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 ብለን እናነበዋለን። ይሄ የቾክ ማጥፊያ የምንለው ማለት ነው። ሌላኛው ችኛዋ እንግዲህ ኤነች አርኤ እንደ ሬ ነው። ኤስኢ እንደ ሰ፣ አር ብቻዋ እንደ ረ። በአንድ ላይ ሬሰር 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 ብለን እናነበዋለን። ወይም ደግሞ ላጲስ የምንለው የእርሳስ ማጥፊያ ማለት ነው። ሌላኛው ፒኢኤን ይሄ ማለት ነው። ፒኢ እንደ ፐ ነዋል። ኤን እንደ ን፣ ፔን ይባላል። ፔን ፔን እስክሪብቶ የምንለው ማለት ነው። ሌላኛው እንግዲህ ከላይ ያየነው ነው ማን ብለን ያነበብነው እዚህኛው ላይ ስንመጣ ይሄንን ባግ ነው የሚባለው። እንግዲህ ባግ ብለን እናነበዋለን ማለት ነው። ሌላኛው ይሄኛው ማን ነው ስንል ቢኦንድ እንግዲህ እንደ ሁለት ፊደሎች ሶስትም ቢሆኑ እንደ አንድ ነው የሚነበቡ። ቢኦንድ ቦ ነው። ኬ ደግሞ እንደ ክ፣ ቡክ ቡክ ብለን እናነበዋለን። ያው ስማቸው ከታች ስላለ ምንም እንትን ማለት አያስፈልግም። ቡክ ተብሎ ይነበባል። መልካም። ሌላኛው ይሄኛውስ እንግዲህ ሲኤችኤ እንደማን ነው? እንደ ቻ ነው። እንደ ቻ። አይ እንደ እ ትነበባለች። አረ ደግሞ እንደ ርሱ በአንድ ላይ ቼር 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 ብለን እናነበዋለን። መልካም። ይሄኛው ዲኢ እንደማን ነው? አናባቢ ኢን ወስዷል። እንደ ደ ነው። ኤስ እንደ ስ፣ ኬ እንደ ክ በአንድ ላይ ደስክ 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 ብለን እናነበዋለን። ሌላኛው የኛው እንግዲህ ዲዩ ቅድም አይተናል። እንደ ዳ፣ ኤስ እንደ ስ፣ ቲኢ እንደ ተ፣ አር እንደ ር ዳስተር ዳስተር ብለን የምናነበው ማለት ነው የኛው። ሌላኛው የኛው ኢ እንግዲህ ከላይ ማን አይተነዋል። ኢ አር ኤ ሬ፣ ኤስ ኢ እንደ ስ፣ አር እንደ ር ሬሰር ሬሰር የምንለው ማን ሬሰር ተብሎ ይነበባል። ዌል የኛው ፒኤንኢ እንግዲህ ማን ያለው ፔን ፔን ብለን የምናነበው ነው። አሁንም ፒኢ እንደ ፔ ነው። ኤን እንደ ን፣ ሲ እንደ ስ፣ ኤል እንደ ል በአንድ ላይ ፔንስል 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 ብለን በቀላሉ ማንበብ እንችላለን። ሌላኛው አርዩ እንደማለት እንደ ሩ ነው አይደል? ሩ ኤልኢ እንደ ለ ነው። አር እንደ ር ሩለር 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 ብለን እናነበዋለን። ዌል ሌላኛው ቲኤ እንደ ታ ነው። ቢ እንደ ብ ነው። ኤል እንደ ል ነው። ኤል እንደ ል በአንድ ላይ ቴብል 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 ብለን በቀላሉ ማንበብ እንችላለን ማለት ነው። ሌላኛው እዚህኛው ስንመጣም እንግዲህ ማናለን የመጀመሪያው ምን ይላል? ጂ ብቻዋን እንግዲህ አናባቢ የላትም። እንደ ግ፣ አርኤ ኤን አናባቢ ወስዳን እንደ ራ፣ ኤን እንደ ን፣ ዲም እንደ ድ ግራንድ ይላል። ከዛ ኤፍኤ አናባቢ ኤን ስለወሰደ ፋ ነው የሚባለው። ቲኤችኢ ከላይ እንደነገርኳችሁ ማን ነው የሚባለው? ዘ ተብሎ ነው የሚነበበው ብለናል። ዘ አር እንደ ር በአንድ ላይ ግራንድ ፋዘር ግራንድ ፋዘር ግራንድ ፋዘር ግራንድ ፋዘር። ይሄ ግራንድ ፋዘር ማለት እንግዲህ የወንድ አያት የምንለው ግራንድ ፋዘር ብለን እናነበዋለን ማለት ነው። ይህን
እዚህኛው ስንመጣ አሁንም ይሄኛው ይሄው ጂ እንደ ግ ነው፣ አር ኤ እንደ ራ፣ ኤን እንደ ን፣ ዲ እንደ ድ፣ ኤም ኦ እንደ ሞ ወይም እንደ ማ፣ ቲ ኤች ኢ እንደ ዘ ነው፣ አር እንደ ር እንዳየናቸው ሶ በአንድ ላይ ግራንድ ግራንድ ማዘር ግራንድ ማዘር ግራንድ ማዘር የሴት አያት ብለን የምንጠራቸው ማለት ነው። እሺ ሌላኛው እዚህም ከላይ እንዳየነው ኤምኦ እንግዲህ ማ ነው፣ ቲኤች ዘ ነው፣ አር እንደ ር ማዘር ብለናል። ይሄኛውስ ኤፍኤ ፋ፣ ቲኤችኢ ዘ፣ አር እንደ ር ፋዘር ብለናል። ሌላኛው ቢ እንደ ብ ነው፣ አር ኦ እንደ ራ ነው፣ ቲኤችኢ እንደ ዘ ነው። አሁንም አር እንደ ር ብራዘር። እሺ ኤስ አይ እንደማን ነው ብለናል? እንደ ሲ፣ ኤስ እንደ ስ፣ ቲኢ እንደ ተ፣ አር እንደ ር ሲስተር ብለን እናነባለን። እሺ ሌላኛው ኤ እንደማነች ብለን እንደ አነች። እዚህ ላይ የሚዋጡ ደግሞ አንዳንድ ፊደሎች አሉ። እንግሊዘኛ ብዙ አይደሉም፣ የተወሰኑ ወርዶች ይጻፋሉ ግን የማይነበቡ የሚዋጡ አሉ። ሶ እዚህ ላይ ዩን አናነባትም። ሶ አ እንላለን። ኤን እናነባለን። እንደ ን፣ ቲን እንደ ት እናነባለን። አንት ነው የምንለው ማለት ነው። አንት አክስት የምንለው ማለት ነው። ሌላኛው እዚህ ላይም ዩ እንግዲህ የተወሰነ ኮንዲሽኖች ላይ ምን አለ መጀመሪያ ሲመጣ እንደ አ የሚነበብበት ኮንዲሽን አለ። ሶ ዩ እንግዲህ እንደ አ እናነበዋለን። ኤን እንደ ን፣ ሲ እንደ ክ፣ ኤል እንደ ል፣ አንክል ብለን እናነበዋለን ወይም አጎት ብለን የምንጠራውን ይይዝልናል ማለት ነው። ሲስተር ብለናል። ይሄኛው ሲስተር ብለናል። ይሄኛውስ አንት እንግዲህ አንዳንድ የእንግሊዝኛ ወርዶች ሳውንዳቸው አንድ ነው፣ ግን ደግሞ ስፕሊንጋቸው ይለያያል። ሚኒንጋቸውም የሚለያይበት ኮንዲሽን ብዙ ናቸው ያሉ ሰው ይሄኛው አሁን አንት ነው የሚል ቅድም ያየነውም ከላይ ዩዝ መሀል ላይ ገብታ አንት ብለን ያነበብነው አለ ዩን እንትን ብለን ማለት ነው ሳናነብ። ሶ ያኛው አንት አክስት ሲሆን ይሄኛው አንት የምንለው ደግሞ ጉንዳን ማለት ነው። ሶ በእያንዳንዳቸው ትርጉማቸውና ከነ ንባባቸው መያዝ ይኖርብናል። ሶ አንት ብለን አነበዋለን። ይሄኛው ብራዘር ብለን የምናነበው ነው። ሌላኛው ይሄኛው ሲኤች ኢ እንደ ቸ ነው፣ አር እንደ ር፣ ቲቸር ብለን እናነባለን። ሌላኛው አይ እንደ እ ነው፣ ኤን እንደ ን፣ ኬ እንደ ክ በአንድ ላይ ኢንክ ብለን የምናነበው ወይም ቀለም የምንለው። ሌላኛው ፒኢኤን እንደ ፔን ነው የሚነበብ ብለናል ከላይ ፔን መልካም። ሌላኛው ኤንኤ እንደ ኔ፣ ኤምኢ እንደ ም በአንድ ላይ ኔም ስም ብለን የምንጠራው ወይም ስም ያለው ማለት ነው። ሌላኛው ኤፍኤ እንደ ፋ ነው፣ ቲኤችኢ እንደ ዘ ነው ብለናል። አር እንደ ር ነው በአንድ ላይ ፋዘር ብለን እናነበው ማለት ነው። ሌላኛው ኤምኦ ማ ነው ብለናል። ቲኤችኢ እንደ ዘ ነው፣ አር አሁንም እንደ ር፣ ማዘር ብለን ያነበብነው ማለት ነው። ሶ በዚህ መሰረት በቀላሉ እንግሊዘኛን ማንበብና መጀመር እንችላለን ማለት ነው።